የኪ ሃውሲንጉ ግሩም ይልማ በገዛ ፈቃዴ ከስራዬ ተሰናብቻለሁ አለ። በራሱ ቴሌቪዥን የነገረን የቁልቁለት ጉዞ ስለተጀመረ ከደሙ ነፃ ለመሆን ነው እያልከን ያለው። ይሄ የቁልቁለት ጉዞ ጅማሮ ነው። ዋና ስራ አስፈጻሚዋ ሰላማዊት ግርማና የቦርድ ሰብሳቢው ናደው ጌታሁን ላይ ነው ካሁን ወዲያ ኃላፊነቱ። ከዚህ በፊት ለከስተመሮችህ በፍጹም አልከዳችሁም ስትል የነበረው አንተ ነህ። በ82300 ብር ቤት አይገነባም እያልን ስንል አይ ይገነባል በዚህ ማስረዳት ትተህ እንደማታስረዳንም ስለምናቀው የሰርከው አማራጭ እንደዚህ የሚከራከሩን ሰዎች ለፖሊስ ብር ሰጥተህ ማሳሰር ነበር። እኔን ሁለት ልጆች ስማቸውንም አልጠቅስ እንዲታሰሩ ፖሊስ ልከባቸው ነበር። የቄራ ፖሊስ ሁለቱን ልጆች አሳስረህ ይቅርታ አድርጉልን ብሎ ቪዲዮ እንዲሰሩ ቲክቶክ ላይ ተናልካቸው። እኔ ግን ልታገኘኝ አልቻልክም። ውሸት ስለነበር ማለት ውሸት። አሁንም የቁልቁለት ጉዞ ጅማሬ ላይ ነው ያላችሁት። ይህንን ከደሙ ነፃ ነኝ ለማለት ሀገር ውስጥ የተሻለ ሀብት ስላለ እዚህ ላይም 20% ሼር አለ አንተ። ስለዚህ እንደማይሆን እያወቅከው ስለሆነ ፕሮሚስ የገባችሁት በአመት 2 ዕጣ እናወጣለን ያላችሁትን እያደረጋችሁ ስላልሆነ ስለዚህ ያስከውን ይዘሃል። አሁን ከደሙ ነፃ ነኝ። ዋና ስራ አስፈጻሚውና ቦርድ ሰብሳቢውም የራሳችሁን ያዙና እያልክ ነው። እኔ ግን ቀድሜ ስለወጣው እንደዚህ አይነት ጨዋታ የለም፣ እንደዚህ አይነት ቀልድ የለም አባቴ። እንደዚህ አይነት አቀላለድ መቀለድ ከጀመራችሁ ቆይታችኋል እናንተ። አሁን ከዚህ በቀድመ ስለወጣህ 20% ሼር ኖሮ የስራ ኃላፊነትህ እዛ ደረጃ ላይ ስራ አስኪያጅነት ደረጃ ላይ ሆኖ ያንን ብልሹ ነገሮች ማስተካከል አልቻልኩም ሌላ ሰዎች ነው የምትለን ከሆነ ይሄ የምታታልለውን ሂደት አታልላለህ። ስለዚህ ህዝቤ ሆይ ኪ ሃውሲንግ ላይ ቤት አገኛለሁ ብለሽ ያጠራቀምሽ ሰው ነቃ በይ። ነገም ከነጎዲያ ፖሊሶች አካባቢ አላችሁ፣ ህብረተሰብን እየበዘበዙ ያሉ ሰዎች ሬጉላር የሆነ ክስ ሳይመሰርቱ ገንዘብ በተለይ የቄራ ፖሊሶች ከዚህ በፊት ያረጋችሁት ነገር እንደዚህ የሚቃወሟቸው ህብረተሰብ ብር እንዳይበላ የሚቃወሟቸውን ሰዎች ብር ተቀብላችሁ ማሰርና ማስፈራራት ነበር። ማስፈራራታችሁ ደግሞ ይቅርታ እንዲሉና የነሱ ተባባሪ እንዲሆኑ ነበር ስታደርጉ የነበራችሁት። ስለዚህ ብትጠነቀቁ ጥሩ ነው። ነቃበል ህብረተሰብ ሆይ። እኔ የምላችሁ ጎበዝ፣ አንድ ወቅት የሰንዳፋ አትሌቲክስ መንደርን በዓለም አቀፍ ስታንዳርድ እንገነባለን ብለው በየቦታው ስፖንሰር ሲፈለግ ቴሌቶን ሲዘጋጅ ሎተሪ ሲቆረጥ ነበር። ሰንዳፋ ላይ ግን ምንም አይነት የአትሌቲክስ መንደር አላየንምና የት ሄደ ያ ብር? እውነት የምታውቁ ሰዎች እስቲ እናንሳ ጥያቄውን። ጸጥ አላችሁ ማለት ነው፣ ተረሳላችሁ ማለት ነው። በማን ነበር ብሩ ሲንቀሳቀስ የነበረ? ያ ሁሉ ብር ሼክ መሐመድ አሊ አለሙዲን የሰጡት ብር በሚሊዮን የሚቆጠር ብር እንደሰጡ ትዝ ይለኛል። ብዙ ባለሀብቶችም ገንዘብ አዋጥተዋል። እና ያ ነገር የት ሄደ? መሬት ላይ ያለው ነገር ምንም አይነት የአትሌቲክስ መንደር አይደለም፣ የታጠረ መሬት አላየንም። እና የምታውቁ ሰዎች እባካችሁ እስቲ ኢንፎርሜሽኑን የምታውቁ ማስረጃ ያላችሁ ሰዎች ብትልኩልን መልካም ነው። ያው አረሳናትም ለማለት ይበቃናል።